ሰላም ፋሚሊ እንዴት ናችሁ? በዛሬ ቪዲዮአችን ባይናንስ ላይ በቀላሉ ዶላሮችን ከምንሰራበት መንገዶች መካከል አንዱ ላውንች ፑል ነው። ላውንች ፑል ማለት የሆነ ቶክን ሊስት ከመደረጉ ወይም ገበያ ላይ ከመዋሉ በፊት ከ3 ቀን ከ4 ቀን በፊት BNBን ኤፍዲ USDCን እና USDCን ስቴክ በማድረግ ወይም ሎክ በማድረግ የዛ ቶክን ተከፋይና ተካፋይ የምንሆንበት አንዱ መንገድ ነው። ስለዚህ ይህንን አንድ በአንድ በሚገባና ቪዲዮ ሳይረዝም አብረን የምናይ ይሆናል። ይህንን ስራ ለመስራት ሁለት አስፈላጊ ነገሮች አሉ። አንደኛው ቬሪፋይ የሆነ የባይናንስ አካውንት ሊኖራችሁ ይገባል። ሁለተኛ ደግሞ አማውንት ሊኖራችሁ ይገባል። አካውንቱ ከሌላችሁ እዚሁ የዩቲዩብ ዲስክሪፕሽን ስር የባይናንስን ሊንክ አስቀምጥላችኋለሁ። በዛ ክሬት ማድረግ ትችላላችሁ። ከዛ ቬሪፋይ ማድረግ ነው። ከዛ ቬሪፋይ ካደረጋችሁ በኋላ አማውንት ታስገባላችሁ። አማውንት ይሄንን እዚህ ጋር በምታዩት አማውንት ልክ አይደለም፣ የተወሰነ 10 ምናምን ዶላርም በቂ ነው። ስለዚህ ይሄንን ካሟላችሁ በኋላ ቀጥታ ወደ ስራው እንገባለን ማለት ነው። እዚህ ጋር ከዳሽቦርዱ መካከል አንዱ ሞር የሚል አለ። ሞር የሚለውን ኦፕሽን ክሊክ ታደርጉታላችሁ። ዜን ኮመን ኤንድ ፈንክሽን የሚል አለ። ከፈጠንኩባችሁ እንግዲህ ቪዲዮ እንዳይረዝም እንዳትሰላችሁ ነው። ስለዚህ ኮመን ኤንድ ፈንክሽን ከሚላዎች ውስጥ አንዱ ላውንች ፑል የሚል አለ። ላውንች ፑል የሚለውን ስትነኩት ቀጥታ ወደዛኛው ፕላትፎርም ይወስዳችኋል ማለት ነው። እዚህ ጋር እንደምታዩት ኢኒሺያል የሚባል ኤርድሮፕ ነው። ገና እርን ለማድረግ ገና 2 ሰዓት ከ48 ደቂቃ ይቀረዋል አሁን ባለበት ወይ ማለት ነው። ስለዚህ አሁን መሳተፍ እንችላለን። ስለዚህ ለመሳተፍ መጀመሪያ ምን ብያችሁ ነበር? BNB ኤፍዲ USDC እና USDC ያስፈልጋል። እዚህ ጋር የምታዩት ዋሌቱ ላይ USDC ነው፣ ዶላር ነው ማለት ነው። ገና ወደ ቶክን አልተቀየረም። ወደ ቶክን መቀየር አለባችሁ። ስለዚህ የመጀመሪያው ወደ ቶክን ለመቀየር እዚህ ጋር ከታች እንደምታዩት ሆም ማርኬትስ ትሬድ የሚል አለ እና ፊቸር የሚል አለ። ስለዚህ ትሬድ የሚለው ላይ ትገባላችሁ። ከዛ ልክ እንደገባችሁ ኮንቨርት ስፖርት የሚል አለ፣ መርጂን የሚል አለ። ስለዚህ ኮንቨርት የሚለውን ትነካላችሁ። ስለዚህ እዚህ ጋር ያላችሁን የUSDC መጠን ያስቀምጥላችኋል። ስለዚህ እናንተ ወደ ምንድነው መጀመሪያ ቀይሩት ያልኳችሁ? ወደ BNB ኦፕሽኗን ትነካላችሁ። ምን ያህል መጠን የሚለውን እዚህ ጋር እናንተ ናችሁ የምትወስኑት። ስለዚህ እዚህ ጋር እኔ ቢያንስ በ15 ልግባ። በ15 ዶላር 0.025 እያለ ይቀጥላል። BNB ይኖርሃል ይላል። ይሄ ነው አማውንቱ። በዚህ መግባት ይችላለሁ። ስለዚህ ፕሪቪው እንለዋለን። ፕሪቪው ካልን በኋላ ኮንፊርም ነው የምንለው። እዚህ ጋር ኦፕሽን ይመጣልናል። ኮንፊርም እንለዋለን። እዚህ ጋር ወደ BNB ተቀየረ ማለት ነው። ኮንቨርት አድርገናል። በተጨማሪ ደግሞ ሌላው ምንድነው? ኤፍዲ USDC ነው። ኤፍዲ USDC እንመርጥና እዚህ ጋር ሰርች ከሌለ እዚህ ጋር ጽፈን እንትን ነው ሰርች ማድረግ ነው። ኤፍዲ USDC እንለዋለን። ቀጥታ ያመጣልናል። እዚህ ጋር ኤፍዲ USDCን በ15 እናድርገው። 15 እናደርገው። ራሱ ካልኩሌት አድርጎ ምን ያህል መጠን እንደሆነ ያው ከUSDC ጋር ተመሳሳይ ነው። ፕሪቪው እንለዋለን። ፕሪቪው እንለውና ኮንቨርት እንላለን። ኮንፊርም እንላለን ማለት ነው። ዜን ይሄንንም ጨረስን። ቀጣይ ደግሞ USDCን እናርገው። USDC እናደርጋለን። ዜን ይሄንንም በ15 እንግባ። እናንተ መጠኑን በ5ም ማድረግ ትችላላችሁ። ይሄ ምንም ሊሚቴሽን የለው። ፕሪቪው እንለዋለን እዚህ ጋር። ከዛ ኮንፊርም እንለዋለን። ጨረስን ማለት ነው። ኮንቨርት የምናደርገውን ኦፕሽን ጨርሰናል። እዚህ ጋር አሁን ኦሬዲ ጨርሰናል። ቀጥታውን ላውንች ፑሉ ላይ እንሄዳለን። ኦፕሽኑ ላይ ማለት ነው። ላውንች ፑል የሚለው ላይ እንገባለን። ዜን እዚች ጋር እቺን ኦፕሽን እንነካለን። ሎክ ሞር የሚለውን አንዴ እንጫናለን። BNB እንላለን። BNB ኦፕሽን እንመርጣለን። ከዛ ያለውን ማክስ አድርገን
ኮንፊርም እናደርገዋለን። እናንተ መጠኑን መቀነስ ከፈለጋችሁ ግን ማክስ በሚለው ነው። እዛ ጋር ኮንቨርት ስናደርገው ሙሉ ለሙሉ ለዚህ ስለፈለግን ማክስ በሚለው ፍሌክሲቢሊቲ እርን የሚለውን እሱ እንዳለ ምንም ሴቲንግ እንዳትነካኩ ኮንፊርም እንለዋለን። ኮንፊርም ስንለው ሰክሰስፉሊ ይላል። ኦኬ ሎክ ሞር እንላለን። አሁን አንድ በቢኤንቢ ያደረግነው አሁን ደግሞ በዩኤስዲሲ እናደርግ። ዩኤስዲሲ እናርግ ያለውን መጠን ራሱ ያስቀምጥልናል። ማክስ በሙሉ ኮንፊርም እንላለን። ሰክሰስፉሊ ያለ ኦሬዲ። አሁንም ሎክ ሞር እንልና የቀረን ምንድነው? ኤፍዲ ዩኤስዲሲ ነው የቀረን። እሷንም እናስገባና ያለውን በሙሉ ራሱ ኮንፊርም እናደርጋለን። ዜን ሰክሰስፉሊ ያለ ማለት ነው። ዜን ውስጥ ገብተን ቼክ ማድረግ እንችላለን። እዚህ ጋር እንደምታዩት አሎክ ነው የሚለው። አሎክ ማድረግ መውጣትም ትችላላችሁ ኦሬዲ። ስለዚህ እዚህ ጋር ግን ፋርም የማድረጉ ታይሙ አልጀመረም ገና። መቼ ነው? ይኸው ስታርት ከላይ ይላል። በ18 ነው። አሁን እኔ በ17 ነው ሪከርድ እያደረኩላችሁ ያለሁት። በ18 በ3 ሰዓት ላይ ፋርም ማድረግ ይጀምራል ማለት ነው። ከዛ ኢንድ የሚያደርገው በ24 ነው። በ24 ኢንድ ያደርጋል። እዚህ ጋር ፋርም ሲያደርግ ክሌም ታደርጋላችሁ። በየተወሰነ ሰዓት እየገባችሁ ክሌም ማድረግ ነው። ከዛ ስፖታችሁ ላይ ሄዶ ቁጭ ይላል ማለት ነው። ስለዚህ በ24 እዛው ያልቃል። የተወሰነ ሰዓት ሊስት ከሚደረግበት ሰዓት ቀደም ብሎ እናንተ ክሌም ያደረጋችሁትን ከዛ በዛው በ24 ሊስት ይደረጋል። በ14 ሊስት ይደረጋል ሰዓቱ ማለት ነው። እናንተ በ3 ደግሞ ክሌም አድርጋችሁ ትጨርሳላችሁ። ዜን ከዚህ ትወጣላችሁ። ምንም ባላንሳችሁ የሚነካ ነገር የለም። ይሄን ስቴክ ስላደረጋችሁ ብቻ የዚህ ቶክን ተከፋይ ትሆናላችሁ ማለት ነው። ልክ እንትኑ ታይሙ እንዳለቀ ኦሬዲ እዚህ ስፖት ላይ መጥቶ ይቀመጥላችኋል ማለት ነው። ስለዚህ ላውንች ፑል ላይ እንደዚህ በመሳተፍ የዚህ ቶክን ተካፋይ መሆን ትችላላችሁ ማለት ነው። ዶላሮችን መስራት ትችላላችሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።